ታስባላችሁ? ምንድነው? ሞዴል ኤንድ ዲዛይነር ሞር ዲዛይነር ምን መሆን ነው የምትፈልጊው? ኧረ 5 ናቸው። 5 ማ 5 ስራ ነው ያለኝ። እንፈልጋለን። ምን ትፈልጋለሽ? አንደኛው ሞዴል፣ እሺ፣ ዲዛይነር፣ እሺ። ያ ቼክ ዩር ጌት ይሄን ያህል እናቷ በህይወት እስከማትኖር ድረስ ትልቅ የፍቅር መስዋዕትነት ነው የተከፈለው። እንደ ሐሳብ ለትውልድ ምናምን እንዲቀመጥልን ለምን ፊልም ሊሰራለት ነው። አሁን እዚህ ሰላም ጤና ይስጥልኝ፣ እንደምን አላችሁልኝ ውድ የቻናሌ ቤተሰቦች፣ ዛሬም በሌላ አውታዊትና ትኩስ ቪዲዮ ወደ እናንተ ተመልሻለሁኝ። አብራችሁን ቆዩ። በዚህ ቪዲዮ ከምናያቸው መካከል በዱባይ ለመኖር ወስኛለሁ ላለች ጃኒ የማስደምጣችሁ ይሆናል። ሀሳባችሁን ኮሜንት ላይ ታጋሩኛላችሁ። በፋሽን ሾው ላይ አዶናይ እህቶቹን ወስዷቸዋል። የሚገርም ቪዲዮ አለ። ከሰሞኑ ከዲዚ ጋር በተያያዘ እንግዲህ በርካቶች ሰዎች የራሳቸውን ሀሳብ እያጋሩ ይገኛል። የአሜሪካ ካልቸር ለነገሩ ምንድነው የሚለው በአሜሪካ አንድ ሰው ሲሞት እና በኢትዮጵያ ልዩነቱ ምንድነው? እሱን የሚያስደምጣችሁ ይሆናል። በመጨረሻ ከጋዜጠኛ ሶፎኒያስ ጋር በተያያዘ በኢቢኤስ ተቀጥሮ እንዲሰራ ጥሪ አቅርቧል። ያው ችግር ውስጥ ከጤና ጋር በተያያዘ ከፍተኛ ችግር ውስጥ እንዳለ በርካቶቻችሁ ታውቃላችሁ። እነዚህና መሰል ቪዲዮዎች ለእናንተ እንግዲህ እስከ መጨረሻው ከተከታተላችሁኝ የማስደምጣችሁ ይሆናል። አዳዲስ ቤተሰቦች ደግሞ ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሮ በእርግጠኝነት ትወዱታላችሁ። ቀጥታ ወደ ቪዲዮአችን። በመጀመሪያ የምንመለከተው አዶናይ እህቶቹን ፋሽን ሾው ላይ ህልማቸው እንዲሳካ ወስዷቸዋል። የተወሰነ ቪዲዮ እስኪ ላስደምጣችሁ። ደርሰናል። ሌት ብንሆንም ኑረዱ ቶሎ በሉ መነጽር ላውጣው ነው። በእናትህ አይሆንም። ኑ እኔ አይሆንም። ነዛም ቤት ሰሊቴ ነይ። እንዴት ናችሁ? ሰላም ኦኬ። ቤት በኩል አሜዚ አንተ ሰላም ናችሁ? ዮ ኖኤል ወይስ somewhere private? ናይስ سليتي نعي بريسبان تسطنا يس how you feeling همي ደስ ይልክ እንደው እንዴ ነሽ ዮ how you doing you good how you doing okay good to see you የቱ ጋር ነው ቆይናው እዚህ ጋር ነው ቆይና ላስተዋውቀው ኦኬ አንዴ ሰሊቴ ናይ እንሰን ሆነ አብረን እንሂድና እናስተዋውቀዋለን አሪፍ የፋሽን እንትኖች አሉ እዚህ the big boys are here tonight nice ቶሎ መሄድ አለብን። ስማ እኔ ከም ስሙ ልንገራቸው ጋይስ። ወንድማችን እዚህ እንግዲህ አሪፍ እድሎች አዘጋጅቶላቸዋል። ታውቃላችሁ ሂሊናና አክበረት ሞዴል መሆን እንደሚፈልጉ። ስለዚህ ታላላቅ ዲዛይነሮች አሉ እዚህ። የነዚህ ልጆች እድል ለመፍጠር ነው የመጣ ነው ወደዚህ። ምን ነው ሰሊቴ አምጪ ነይ ሂሉ ነይ። ከሰሞኑ አዲስ ቻሌንጅ ማስጀመሩ የሚታወስ ነው። 20 ቪዲዮ መስራት በአንድ ቀን 20 ቪዲዮ መስራት የሚል ቻሌንጅ አስጀምሯል። በርካቶችም ቻሌንጅን ተቀላቅለዋል። በትላንትናው ዕለት እሱም እንግዲህ የቻሌንጁ አስጀማሪ እንደመሆኑ መጠን በርካታ ቪዲዮዎችን ነው የሰራው። 20 ቪዲዮ ቻሌንጅ ላይ ነኝ ያለሁት። በየቀኑ 20 ቪዲዮ ለወር እለቃለሁ ማለት ነው። የልጁንና የእህቱን ህልም ለማሳካት በርካታ ነገሮችን ከዚህ ቀደም ሲሰራ ነበር። የነበራቸው ኢንተርቪውና ህልማቸውን ደግሞ ላስደምጣችሁ። አይስልኝ እንደምን አላችሁ? አሁን እንግዲህ ካጠገቤ ሁለት የቀጣይ ሱፐር ሞዴሎች ወይም ደግሞ ኢትዮጵያ በሞዴሊንግና በዲዛይኒንግ የሚያስጠሩ ሁለት ቆነጃጅቶች ይገኛሉ። ስምሽ ማን ነው? አክበረት። ስምሽ ማን ነው? ሂሊና። ኦኬ እንግዲህ ሂሊናና አክበረት ይባላሉ። ህልማቸው ምን እንደሆነ ልጠይቃቸው። ህልምሽ ምንድነው? ሞዴል ኤንድ ዲዛይነር ሞር ዲዛይነር። መቼ ነው ዲዛይነር መሆን የፈለግሽው? እኔ ሳዲቅ ነው። አሁን ዲዛይነር መሆን ፈልጋለሁ። አሁን መቼ ነው የጀመረሽ ፍላጎት? ፍላጎት በ9 ዓመቴ ምናምን። በ9 ዓመትሽ ስዕል መሳል ትችያለሽ? አዎ በጣም። የምትደርሺበት ደረጃ የት ነው ብለሽ ታስቢያለሽ? በጣም ከፍተኛ። እርግጠኛ ነሽ? ከ1 እስከ 10? 10። ጎበስ። ሂሊና ምን መሆን ነው የምትፈልጊው? ኧረ 5 ናቸው። 5 ማ 5 ስራ ነው ያለኝ። እንፈልጋለን። ምን ትፈልጋለሽ? አንደኛው ሞዴል፣ እሺ፣ ዲዛይነር፣ እሺ፣ ሙዚቀኛ፣ እሺ፣ ቦክስ ሰማታ። ማንን ደብድቢ? ቦክስ አላ እንደዛ ውድድር። አው በራስሽ መትሬን ማድረግ አይደለም፣ ትሬድ አይደለም፣ መደባደብ ከሰው ጋር አላ ይሄ ፋይት። ዳውል
WWE ማርያምን amazing you can do it አምስተኛ ደግሞ አክተር መሆን ትፈልጊያለሽ ስለዚህ ሁሉ ነገር ነው መሆን የምትፈልጊው በጣም ወዳለሁ ሁሉ ነገር ነው መሆን የምትፈልጊው ልክ እንደ ወንድምሽ ማለት ነው ይሄ ሁሉ እውን አደርገዋለሁ ብለሽ ታስቢያለሽ ሶሻል ሚዲያ ተቆጣጣሪ በራስ መቆጣጣር ትፈልጊያለሽ እውን ማድረግ እችላለሁ ብለሽ ታስቢያለሽ ከ1 እስከ 10 ልጅ ስትሆኑ ብዙ ህልም ታልማላችሁ አይደለ በተለይ እህቱ ህልሟ በጣም ብዙ ነው እንደሰማችኋት 5 ህልም ነው ያለኝ አለችው አዶናይ ከጎኗ ከሆነና ሰዎች ቢሰዎቿ የሚያግዟት ከሆነ እንደ ወንድሟ ደግሞ ጠንካራ ከሆነች ሰው የማይችለው የለም ብዬ ነው የማስበውና ሰው የፈለገውን ነገር ያገኛል ግን የሚሆነው ምንድነው ጠንክሮ በመስራት ነው በተለይ ደግሞ እንደዚህ አይነት ፋሽን ሾው ላይ ሰው የሚፈልገው ነገር ላይ ማሳየት ህልም እንዲሳካ ሚና ከሚጫወቱ ነገሮች መካከል አንደኛው ነው ብዬ አስባለሁኝ ምናልባት እንግዲህ ህልማቸውን የሚሆን ከሆነ ነገ ጧት ላይ ትልቅ ቦታ እንደምናያቸው በፋሽን ዲዛይን እና ይሆናል የሚል እና ደግሞ ይሳካል የሚልም ተስፋ አለኝ ቪዲዮ ላይ የተወሰነ ለማሳየት እንደሞከርኩኝ ልብስ ሲገዛላቸው ነበር እነሱ እንደውም እንትን ሁሉ ቻናሉን ሁሉ በደንብ ሲቆጣጠሩት ነበርና በዚህ እድሜ እንደዚህ አይነት ጥሩ የሆነ ኮሙኒኬሽን መኖር ራሱ ቆንጆ ነው ልጆች በተለይ ደግሞ ዲዛይን በሚደረጉበት መልኩ ነው ጥሩ ፋሚሊ ጥሩ አድርጎ ዲዛይን የሚያደርግ ከሆነ የሚፈልጉት ላይ መድረስ ይቻላል የሚል ግምት አለኝ ምን ነው እና ምን ችግር አለው ማለቴ በቃ ፋሽን ነው በቃ this is you እኮ በቃ ሞዴል ጸባይ ከተቀየሩ ነው አልኩ ሂሉ ወዲሪ እሺ وخدت صايع حاله غيرك طعمي غير شوف قبرت له انا وانس صايع تغيره هنا انت نجر خرع ديال خسوخي اسمع برد يا اسمع برد نعم عايز خلي ساعات ويني ساعات ሌላው ወሳኝ ቪዲዮ ጃኒ ዱባይ ለመኖር ወስኛለሁ ብላለች እስኪ ላስደምጣችሁ ዱባይ ለመጀመሪያ ጊዜ ሲመጡ 2-3 ቀን ሆናችሁ በጣም ነው የሚያስጨንቃችሁ ማለት በሙቀት ሰዓት ለምንም ከተደረጋችሁ ማለት ነው በጣም ያስጨንቃችኋል ግን ላይ 2 ሳምንት 3 ሳምንት ስትቆዩ ደግሞ ትለምዱታላችሁ እንደውም ላይ ሙቀቱ ደስ ይላል የስቲም ብላችሁ ያሉትና ያ አሪፍ ነው በጣም አሁን ለምትዋል ተስማምቶኛል እንደውም በቃ ዱባይ ለመኖር እያሰብኩ ነውና ምን ትሉኛላችሁ ምን ታስባላችሁ ኮሜንት ሴክሽን ላይ አስቀምጡልኝ እኔ ዱባይ ለመኖር ወስኛለሁ እናንተስ ምን ታስባላችሁ ያ ተመችቶኛል እንደምታዩኝ ነኝ እንዲቁምጣውም ደስ ይላል ልብሱም ደስ ይላል የፈለጋችሁትን መለስ ያ እና በቃ አሁን ላይ ተመችቶኛል ዱባይ በጣም ተመችታኛለች ተመችታኛል ደግሞ ለሴት በጣም ትላንት ጓደኛዋን አይፎን 17 በመግዛት ሰርፕራይዝ አርጋታለች የጓደኝነት ጥግ እንዴት ነው ደስ የሚል ባካችሁ እስኪ ተጋበዙልኝ check your gift yeah check your gift happy birthday አዙሪም she likes you guys እንዲ ነርቨስ አድርጋታለሁ ካሜራ ትድፍ እንግዲህ ዛሬ እንደዚህ ያስገባው ወይንቻ your wish አው ምን ላድርግ እኔ ስሚ ወይኔ ይሄ መፈንዳት ነበረበት ቀላት እንዳለ መጀመሪያ አካባቢ ሙቀቱ ያስቸግር ነበር ከዛ ግን ለመርኩት ብላለች የማይለመድ የለም በነገራችን ላይ አሁን የተወሰነ ከሄደች ራስ ቆይታለች አይደለ እሷም ሐሳባችሁና አስተያየታችሁን ኮሜንት ላይ አጋርባለች ዝልኖር ወይስ አይነት ነገር አለ አይደለ ወስኛለሁ ብላለች ልትኖር ይመስለኛል
በርካቶች አድናቂዎችም እዛ አሏት። አንዳንድ ኮመንቶችን ለማየት ሞከርኩኝና አይ ኢትዮጵያ ነው መኖር ያለብሽ የሚሉም አሉ። አንዳንዶች ደግሞ እዚህ ኖሪ ምናምን ይሏታል። እስቲ እንግዲህ እናንተ ደግሞ የት ብትኖር ትፈልጋላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አጋሩኝ። እሷም ያው እንደጠየቀቻችሁ ከበርዝዴ ጋር በተያያዘ የጓደኝነት ጥግ እንዴት ደስ ይላል። የልጅቷን ደስታ አይታችኋታል አይደለ? እንደዚህ አይነት ጓደኛ ያብዛላችሁ ለሁላችሁም የምላችሁ እና የታዘባችሁትን ደግሞ ኮሜንት ላይ አጋሩኝ። ሌላኛው ወሳኝ ቪዲዮአችን ከሰሞኑ ከዴዚ እናት ማረፍ ጋር ተከትሎ ይጸጽትሻል የሚሉና በጣም ደስ የማይሉ ቪዲዮዎች የተለያዩ ሰዎች ሲሰሩ አይቻለሁኝና የአሜሪካ ካልቸር ሰው ሲሞት ምንድነው ከኛ ሀገር በምን ይለያል? እስኪ እዛ ከሚኖሩ ወንድማችን አፍ የተወሰነ ነገር ላስደምጣችሁ። በመጀመሪያ ደረጃ ለጄዚ እናት ነፍሳቸው በገነት ያሳርፈው። ለጄዚ ደግሞ መጽናናትን እመኛለሁ። ከትላንትና እስከ ዛሬ ጀምሮ ምን ነው ጸጸቱ እንዴት ነው የምትችለው ጄዚ ከእናቷ ጋር ሳትታረቅ ምናምን እያላችሁ ስትጽፉ አየውና የራሴን አንድ ነገር ልንገራችሁ። እዚህ አሜሪካ ውስጥ ያደገ ሰው ወደ ስራ እየሄደ እናት ሞታለሽ ቢባል ወይ ስራውን ጨርሶ ነው የሚሄደው፣ ካለበዛ ያለውን ነገር አከናውኖ ነው እንጂ የሚሄደው እንደኛ ኢትዮጵያዊ እማዬ 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 ብሎ ያዙ ይልቀቁኝ የሚል ሰው አይደለም። ሁለቱም የተለያየ አይነት ካልቸር አላቸው። እናትየው ያደገችው በኢትዮጵያ ካልቸር ሲሆን ጄዚ ደግሞ ያደገችው በአሜሪካ ሀገር ካልቸር ነው። ለዛ ነው ባለፈው ላይቭ ላይ ሳይግባቡ ዓለምን ሲያወዛግቡና ሲጣሉ ዓለም እየሳቀም እያዘነም ያለፋቸው። ለማንኛውም ጸጸት ምን እንደሆነ በእንግሊዘኛ አላቅም። ጄዚ ግን በዚህ ሰዓት የምትጸጸተው ምንም ነገር የላት። ምክንያቱም የተዋረሰችው የአሜሪካን አገር አስተዳደግ ነው። እኛ ደግሞ በአሜሪካ ሀገር ልጆቻችን ስናሳድግ በጣም ደካማ ነው። የውጩን እያሳየን ነው የምናሳድጋቸው። በዚህ ስፓኒሾች ይበልጠናል። ለማንኛውም ሁለቱም ላይ እኔ አልፈርድም። ምክንያቱም እናትየዋ ኦልሬዲ ሄዳለች፣ ነፍሷን በአጸደ ገነት ያኑራት። ጄዚ ግን የምን ጸጸት የሚባል ነገር እንደሌለባት ማወቅ አለባችሁ። ምክንያቱም ያደገችው በአሜሪካ ሀገር ነው። እዚህ ሀገር ሰው ከሞተ ሞተ ነው፣ አለቀ። ምንም እንደኛ ሀገር ወይኔ ማየ እንደዚህ አድርጌልሽ ምናምን የሚባል ነገር የለም። ለማንኛውም ያየሁትን የተሰማኝን ነገር ልንገራችሁ ብዬ ነው። ሁለቱም ጋር ጥፋት የለባቸውም። ያስተዳደጋቸውና የካልቸር ልዩነት ሊሆን ይችላል ብዬ ስላሰብኩ ነው። እናትየዋ መንግስተ ሰማያት ያስገባት። ጄዚን ደግሞ እንግዲህ ልጅሽን እመቤቴ ማርያም ታስታቅፍሽ፣ መጽናናቱንም ይስጥሽ። ወንድማችን እንደሰማችሁት እንግዲህ አሜሪካ ቤተሰብ ምን ማንም ሲሞት በተለይ ስራ ላይ ከሆነ ስራውን ሳይጨርስ እንትና አይመለስም። እንደ እኛ ሀገር ደግሞ ባህል ስንመጣ ደግሞ ኮምፕሊትሊ የተለያየ ነው። እና ልጅቷ ደግሞ ምንም እንኳን እናቷ ኢትዮጵያዊ ብትሆን ያደገችበት ካልቸር እንደ አሜሪካ ስለሆነ ትጸጸታለች ለምትሉ ሰዎች አትጸጸትም እያለ ይገኛል። ምናልባት ደግሞ ኢትዮጵያዊ ስለሆነ እናቷ ኢትዮጵያዊ ስለሆነች እኔ እንጃ እኔ እንደዛ ነው ብሎ ለመገመት ትንሽ ይከብደኛል። ቀደም ሲል እንግዲህ ከባለቤቷ ከአሌክስ ጋር ከመሆኗ በፊት እናቷ ጋር ተጣልታ ነበረ። እሱ ይቅርታ አልጠየቀም የሚሉ ሰዎች በርካታ ሰዎች ነበሩ። ይቅርታ አሁን ጠይቋል፣ ምንም እንኳን በህይወት ባትኖርም የዴዚ እናት ማለት ነው። አሁን ካረፈች በኋላ ይህንን ለምን አደረግ ካስመሳይ ምናምን የሚሉ አሉና እኔ ኔጌቲቭ ኮሜንት የምትናገሩ ሰዎች እናትየዋ በህይወት ብትኖር ልጇን ወልዳ ብታይ የሚል ነገር ነው ልጁም የጻፈውና ሰው ያሰበውን ነገር አናውቅም። እና ከእንደዚህ ኔጌቲቭ ሀሳብ ብንወጣ ቆይ እኔ ግራ የገባኝ ነገር አሁን እቺ ልጅ ምን አርጊ ነው የምትሏት? ዴዚ የምትባል ቲክታከር ታውቋታላችሁ ብዬ አስባለሁ። አብዛኞቻችሁ በተሰባበሩ አማርኛዎች ምናምን ፈታ የምታደርገልች እናቷ እንዳረፉ ሰሞኑ ሶሻል ሚዲያ ላይ ተሰማና እኔ እኮ ማቀው በእኛ ባህል ለምሳሌ አንድ የቤተሰብ አባል ወይ ወንድም እህቱን ወይ ልጅ አባቱን ምናምን ካስቀየመ ድንገት ያ ሰው የተበደለው ሰው ማለት ነው ህይወቱ ካለፈ ድንገት ከሞተ ምናምን ከሞተው ሰው ይልቅ ይሄ ለበደለው በአካል እዚህ ላለው ሰው ነው ይበልጥ የሚያዝነው ህዝቡ ማለት ነው። እኔ ማቀው እንደዛ ነው። ለምን ያ ሰው በቃ ከዚህ በኋላ ጸጸቱን አይችሉም ተብሎ ስለሚታሰብ እንደውም አይዞ በቃ ጠንክር ምናምን ነው የሚባለው እኔ ማቀው እንጂ። ሁለተኛ ደግሞ ወንድማችን ያጋራን ሀሳብ ምንድነው? ሁለት ሰዎች እንግዲህ ይጋጫሉ፣ እናትና ልጅ ሊሆን ይችላል፣ እህትና ወንድም ሌላምና በዳይና ተበዳይ ያለ ነው። አሁን እነሱ ላይ ማነው በዳይ ማነው ተበዳይ የሚሆን ዲቴይል ማወቅ ትንሽ ቢያስቸግርም በእናትና በልጅ መካከል በዳይዋ እንኳን ዴዚ ብትባል መታዘን ያለበት ለማን ነው? በህይወት ላለ ነው ለሞተ ነው?
የኛ ሀገር ካልቸር የሞተ ሰው ይታዘንለታል፣ ግን መመለስ አንችልም። መቼ እንደምንሞት ሁላችንም ስለማናውቅ ቋሚ ሁሉ ጊዜ የሚጸጸታልና መታዘን ያለበት ለሷ ነው። አሁን ለምንድነው እንደዚህ የምታደርጉት? የበለጠ ልጅቷ እንድሰማት ሁለት ነገር ማጣት ነው። አሁን እቺ ልጅ እርጉዝ ነች። አንድ ነገር ብትሆን ሌላ ሐሳብ ደግሞ ሌላ ነገር ልትናገሩ ነው አይነት ነገር ነውና የልጁን ሐሳብ እኔ ቀረዋለሁ። የኛም ሀገር አብዛኛው ካልቸር እንደዛ ስለሆነ እናንተ ሐሳባችሁን ኮሜንት ላይ አጋሩኝ። በመቀጠል ከዚሁ ጋር በተያያዘ ዴዚ ለፍቅር በከፈለችው መስዋዕትነት ለእናቷ ማስታወሻ ፊልም ይሰራላት የሚል ለደራሲዎች የቀረበ ጥያቄ አለ። ላስደምጣችሁ። ይሄን ያህል እናቷ በህይወት እስከማትኖር ድረስ ትልቅ የፍቅር መስዋዕትነት ነው የተከፈለው። እናቷም ለልጇ ትልቅ መስዋዕትነት ከፈለች፣ እሷም ደግሞ ለፍቅር ብላ ትልቅ መስዋዕትነት ከፈለች። እኔ ዝም ብዬ አየሁኝ ምናምንና እንደ ሐሳብ ይሄ ነገር ለምን ያስተምራል። በቃ የሴት ልጅ ለፍቅር ብላ የምትሰራው መስዋዕትነት እናት ራሱ እዛ ጋር የከፈለችው መስዋዕትነት ማለት ነው እንደ ሐሳብ ለትውልድ ምናምን እንዲቀመጥልን ለምን ፊልም ሊሰራበት ጥሩ ነው። አሁን እዚህ የፊልም ደራሲዎች ምናምን ይሄ በቃ የሆነ የመጨረሻ ሳድ ሆኖ የውጭ ዜጋ ምናምን ፊልም የምናየው እያዘንን ምናምን ነገር አንጀት የሚበላ ምናምን የምናያቸው ፊልሞች አሉ አይደል? እንደ ሐሳብ የዴዚ የእናቷ ታሪክ ጠቅላላ በፊልም መልክ በማስታወሻ መልክ ቢቀመጥ ጥሩ ነው። ፊልም እህታችን እንደሰማችኋት ሴት ልጅ ስታፈቅር ቤተሰብን ሁሉም ነው ትታ ለፍቅሯ ዋጋ የምትከፍለው ብላለች። እና ይሄንን በርካቶቻችሁ እንግዲህ በየአካባቢያችሁ ታዝባችሁ ይሆናል ብዬ አስባለሁኝ። እኔም በአካባቢ ኦብዘርቭ ያደረኩት ነገር አለ። ቤተሰብ እንደተተው ምናምን ለፍቅር ዋጋ ይከፍላሉ። እና ያቀረበችው ምንድነው ለፍቅር ዋጋ ከፍላለች። እናትየዋ ማስታወሻ እንዲሆን ይሄ ነገር በፊልም መልኩ ቢሰነድ ማስታወሻ ይሆናል፣ ለሌሎች ማስተማሪያ ይሆናል ብላለች። እና ፊልም ይሰራበት አይሰራበት የሚል እኔ እንትን ነገር አላቀርብም። እናንተ ከሴትዮ ሐሳብ ተስማማላችሁ ፊልም ይሰራበት? እና እስኪ ኮሜንት ላይ ሐሳባችሁ ነገር። በመጨረሻ ከጋዜጠኛ ሶፎኒያስ ጋር በተያያዘ ላስደምጣችሁ። ጋዜጠኛ ሶፎኒያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስ እና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመለሳለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች ይለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመለሳለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎኒያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎኒያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎኒያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ሆነሽ ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና እንደሰማችሁት ኢቢኤስ እሁድን በኢቢኤስ ላይ ቀርቤ መስራት ፈልጋለሁኝ ብሏል። ከጤናው ጋር በተያያዘ ከዚህ ቀደም በሶሻል ሚዲያ ላይ በርካቶቻችሁ ታውቁታላችሁ ችግር እንደነበረ። አሁን ትንሽ የተሻለው ይመስለኛል ሳየው። ኢቢኤሶች እንደኔ ግምት እንግዲህ ሐሳቡን ተቀብለው ያሰሩታል ይመስለኛል። ለኢቢኤስ ባለቤት ጥሪ አቅርቧል እንደሰማችሁት። ወንድማችን ደግሞ ሙሉ ለሙሉ አገግሞ፣ ሁላችንም በደለኞች ነን፣ ሁላችንም ኃጢአተኞች ነን። እግዚአብሔር ከሁሉም ነገር የሚፈውስ እሱ ነው። ሙሉ ለሙሉ አገግሞ ወደ ስራው እንዲመለስ እኔም ምኞቴ ነው። ኢቢኤሶች የሚቀበሉት ይመስላችኋል? እናንተ ማሰባሰያታችሁን ኮሜንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳቸው።